በድሮ ጊዜ ከኖህ ትልቅ መርከብ በኋላ ሁሉም ሰዎች አንድ አይነት ቋንቋ ይናገሩ ነበር። ሰናዖር በሚባል በጣም በሚመች ሜዳ ተግባብተው ተስማምተው ሁሉም በዛ ተቀምጠው ይኖሩ ነበር። አንድ ቀን ሰዎቹ አንድ ሐሳብ መጣላቸው። ኑ ለኛ ከተማ ራስ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሰንብተን ስማችን እናስጠራ ተባባሉ። ግን ስለ እግዚአብሔር ረስተው ነበር። እግዚአብሔር ምን እንደሚፈልግ አልጠየቁትም ነበር። ግንቡንም መስራት ጀመሩ። ግንቡም እያደገ እየጨመረ ትልቅ በጣም ረጅም እየሆነ መጣ። ወደ ሰማይም ደረሰ። እግዚአብሔር ከሰማይ ወርዶ ሰዎቹ ምን እየሰሩ እንደሆነ አየ። በጣም ትምክተኞች የታበዩ እንደሆነ ያለሱ ፍቃድ ያደረጉትን አየ። እግዚአብሔር ሰዎችን ይወዳል፣ ግን ይሄ ግን ለነሱ ጥሩ እንዳልሆነ አየ። እነርሱን ለማስቆም አንድ ሐሳብ ይዞ መጣ። እግዚአብሔር ሁሉንም ቋንቋቸውን ደበላለቀ፣ ቀያየረ። የተለያየ ቋንቋ መናገር ጀመሩ። አንደኛው ከአንደኛው የሚናገረው የተለያየ ሆነ። አንደኛው መዶሻ ስጠኝ ሲል አንደኛው ሌትስ ኢት ይላል። ማንም መግባባት አቃተው። ከዛ ሁሉም ያንን ከተማ ለቀው በተለያየ የዓለም ዙሪያ ተበተኑ፣ ልክ እግዚአብሔር እንደፈለገው። በቃ ያ ትልቅ ግንብ ሳያልቅ ቆመ። እና ልጆችዬ እግዚአብሔር ለሰዎች መልካም ትምህርት አስተማረ። እኛ ሁሉ ጊዜ በህይወታችን እግዚአብሔርን እንዲመራንና ፍቃዱን መጠየቅ እንዳለብን አስተማረን። የባቢሎን ግንብ የተባለው እግዚአብሔር የምድርን ቋንቋ ስለደባለቀ ነው። ዘፍጥረት 11:9 ላይ። ስለዚህ ልጆችዬ በህይወታችሁ ዘመን ሁሉ በምታረጉት ነገር ሁሉ የእግዚአብሔርን ፍቃድና እግዚአብሔር እንዲመራችሁ መጠየቅ እንዳለባችሁ እንዳትረሱ። ወዳችኋለሁ። ቻው የኔ ልጆች።